በአዲስ አበባ ከተማ የነዋሪውን የቤት ፍላጎት ጥያቄ ምላሽ ለመስጠት መንግስት በሚያከናውነው ግንባታ ብቻ መመለስ አይቻልም። ይህንንም የተገነዘበው አስተዳደሩ ውጤታማ ስራ ለመስራትና የዜጎችን ፍላጎት ለማርካት የግሉ ዘርፍ ከመንግስት ጋር በአጋርነት በቤት ልማት መርሃ ግብሩ እንዲሳተፍ መደረጉም አንዱ አማራጭ ነው። መንግስት የጋራ መኖሪያ ቤቶችን ብቻ እየገነባ እንዲያቀርብ ያስቀመጠው ስትራቴጂ አሁን እጅግ እየጨመረ ከሚሄደው የመኖሪያ ቤት ፍላጎት ጋራ በቂ ምላሽ እንድንሰጥ እንደማያደርገን አምነን አማራጮችን አቅርበናል። አንዱ አማራጭ በነበረው መንግስት እየገነባ የሚያቀርብበትን አካሄድ ማስቀጠል፣ ሁለተኛ የግልና የመንግስት አጋርነትን ማጠናከርና መስራት፣ በማህበር ተደራጅተው መስራት የሚችሉ የከተማችን ነዋሪዎች እየተደራጁ መስራት እንዲችሉ፣ በመቀጠልም የግልና የግል አጋርነት እንዲጠናከርና ገንዘብና መሬት ያለው የተለያዩ አቅርቦት ያለው ማህበረሰብ እየተደራጀ በጋራ በአጋርነት እንዲሰራ የማድረግ እንዲሁም በሪል ስቴት ፕራይቬቱ ማቅረብ እንዲችል ማድረግ ነው። የዚሁ አንዱና የቤት አቅርቦት አማራጭ የሆነው አስተዳደሩ ከአያት ሪል ስቴት ጋር በአጋርነት ያስጀመረው ግንባታም ተጠቃሽ ነው። በካዛንቺስ ላይ ያስጀመርነው የመኖሪያ ቤት ግንባታ ከአያት ሪል ስቴት ጋራ ወደ 13700 ያክል የሚሆኑ ቤቶች ናቸው። እዚሁ ካዛንቺስ ሳይት ላይ በ18 ወራት ውስጥ ወደ 15000 የሚሆኑ ቤቶችን ገንብተን ለህዝባችን እናቀርባለን ብለን አቅደናል። ለመኖሪያ እንዲሁም ለኢንቨስትመንት የሚሆኑ አፓርታማዎችን እየፈለጉ ነው? እንግዲያውስ በመሃል አዲስ አበባ ተመጣጣኝ በሆነ ዋጋ ዘመናዊ አፓርትመንት ቤቶችን ባለቤት ይሆኑ። በተጨማሪም እስከ 20% በሚደርስ ልዩ የባል ቅናሽ በኢትዮጵያ ብር ተዋውለው ለልጅ ልጅ የሚሆን ቅርስ ይያዙ። በዚህ ቪዲዮ የካዛንቺስ ሳይት የተለያዩ ማብራሪያዎችን እንሰጣችኋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። የካዛንቺስ ሳይታችን ዘመናዊ ሳይት ነው። ይህም ሳይት የሚገኝበት ኤግዛክት ሎኬሽን ከመለስ ፋውንዴሽን ጀርባ ወይም ከግቢ ገብርኤል በቤተ መንግስት ፊት ለፊት፣ በተጨማሪም ደግሞ ከአንድነት ፓርክ ወደ አዋሪ በሚወስደው አስፋልት ፊት ለፊት ላይ የሚገኝ ነው። ሌላኛው ከመገናኛ ለሚመጡ ወይም ደግሞ ከመገናኛ አቅጣጫ ከሴቶች አደባባይ ወደ ካዛንቺስ ዋናው አስፋልት በሚወስደው አዲስ አበባ ካዛንቺስ እምብርት ላይ ነው የሚገኘው። ይህ ሳይታችን አጠቃላይ እንግዲህ የሚያርፍበት የቦታ ስፋት 22.6 ሄክታር ሲሆን ታዲያ ከአጠቃላይ የቦታው ስፋት ላይ 40% ብቻ የቤት ግንባታ የሚደረግበት ይሆናል። ቀሪው 60% 30% ለጋራ መጠቀሚያ የሚሆኑ ግሪን ኤሪያዎችን ይይዛል። ሌላው 30% ደግሞ ለውስጥ የሳይክል እንዲሁም የእግር መጓጓዣ መንገዶች የያዘ ይሆናል ማለት ነው። በካዛንቺስ ሳይታችን ውስጥ እጅግ ዘመናዊ ወይም ደግሞ ዘመናዊ ሊያደርግ የሚችሉ የተለያዩ አገልግሎቶች ይኖሩታል። ከነዚህ መካከል ሰፊ የመኪና ማቆሚያዎች እንዲሁም የኤሌክትሪክ ቻርጅ ማድረጊያ ስቴሽኖችን ይይዛል። በተጨማሪም ለሁሉም የህብረተሰብ ክፍል ሊሆን የሚችል የተለያየ አይነት ስፋት ያላቸው የመኖሪያ አፓርታማዎችን የያዘ ነው። የንግድ ማዕከላት፣ የህዝብ መሰብሰቢያ ፕላዛዎች፣ የልጆች መጫወቻ እንዲሁም ደግሞ የስፖርት ማዘውተሪያዎች፣ የብስክሌትና የእግር መጓጓዣ ስፍራዎች፣ መዋዕለ ህጻናትና አንደኛ ደረጃ ትምህርት ቤቶች፣ ጤና ተቋማት እንዲሁም በአካባቢው ላይ ደግሞ ፓርኮችና የወንዝ ዳር ልማቶች አሉት ማለት ነው። በካዛንቺስ አፓርታማ ቤት ለመግዛት ለምትፈልጉ ተመልካቾቻችን የተለያዩ የካሬ አማራጮች ይኖሩናል። ለምሳሌ ባለ አንድ መኝታ ለምትፈልጉ ተመልካቾቻችን 5 ካሬ፣ 55 ካሬ እንዲሁም 60 ካሬ ቤቶችን አማራጭ አሉን። ባለ 2 መኝታ ለምትፈልጉ 80 ካሬ የቤት አማራጭ፣ ባለ 3 መኝታ ለምትፈልጉ ደግሞ ከ95 ካሬ ጀምሮ 95 ካሬ፣ 105 ካሬ እንዲሁም 115 ካሬ ይኖረናል። ባለ 4 መኝታ ትልልቅ የቤት አማራጭ ለምትፈልጉ 140 ካሬ እና 160 ካሬ ታገኛላችሁ ማለት ነው። ታዲያ እነዚህን ሁሉ የቤት አማራጮች በ10% ቅድመ ክፍያ ብቻ ገዝታችሁ የቤት ባለቤት መሆን ይቻላል። ተጨማሪም ከ10% ቅድመ ክፍያ ከፍ አድርገው ለሚከፍሉ ወይም ደግሞ ከቅድመ ክፍያው ከፍ አድርገው ለሚከፍሉ የቤት ገዢዎች ከ8% እስከ 20% ድረስ ታላቅ የሆነ የቤት ቅናሽ ይዘንላችሁ መጥተናል። አሁን ላይ ዝቅ ያሉ ፍሎሮች እንዲሁም ደግሞ ቆንጆ ቪው ያላቸው የቤት አማራጮችን ከቅናሽ ጋር ይዘን ነው ለእናንተ የመጣ ነው።
ታዲያ ይህን ሁሉ ኦፖርቹኒቲ ወይም ደግሞ እድሎች መጠቀም ትችላላችሁ። አሁን ላይ ቤቶች ሳይመረጥባችሁ፣ ፍሎር ከፍ ሳይልባችሁ፣ እንዲሁም ደግሞ የቅናሽ አማራጮችን ሳይጠናቀቁባችሁ የቤት ባለቤት መሆን ትችላላችሁ። ተጨማሪ መረጃዎችን፣ ማብራሪያዎችን ለምትፈልጉ ደንበኞቻችን ከታች በምናስቀምጥላችሁ ስልክ ቁጥር በተለያዩ ሶሻል ሚዲያ ፕላትፎርሞች እየደወላችሁ ኢንፎርሜሽን መውሰድ ትችላላችሁ።